ቁምጣ ማያረግ ኢንፍሉዌንሰር ሊሆን አይችልም። ኢማጂን እግሩ ጓያ ያዘው እግር መስሎ ቢቱ አንተ አሁን ትራሊ በርሜል ነው የምትመስለው። በጣም ኔጌቲቭ ስለሆኑ ሃይ ጋይስ እንዴት ናችሁ? ሰብስክራይብ ሼር በማድረግ ይሄን ቪዲዮ ጀምሩ። ጌታቸው ወይም ደግሞ ጌጅ ስዊት ቦክስ ፖስት ያደረገውን ቪዲዮ አይተን እንመለስና የተሰጡ መልሶችን እንሰማለን። እናንተም የራሳችሁን ሐሳብና አስተያየት ኮሜንት ሴክሽን ላይ ያስቀምጡ። ጋይስ ወደ ቪዲዮ። እዚህ አይነት እግር የሌላቸው ኮቾች ከሆኑ ወይም ደግሞ በቁምጣ የማያሰሩ በቁምጣ የማይሰሩ ለራሳቸው ኮቾች ካላችሁ አባሯቸው ከጂም ኮቾች አይደሉም። ራሱ ላይ ያልሰራ ኮች አይደለም። ራሱ ላይ ያልሰራ ፊትነስ ኢንፍሉዌንሰር መሆን አይችልም። ሁልጊዜ በቁምጣ ማያረግ ባጭሩ ቁምጣ ማያረግ ኢንፍሉዌንሰር ሊሆን አይችልም። ኢማጂን እግሩ ጓያ ያዘው እግር መስሎ እግር ሲያሰራችሁ ሴንስ አይሰጥም። ከምሬ ነው። ያ ማለት አንድ ዶክተር አንድ ኢንጂነር ዶክተር ነኝ ብሎ መርፌ እንደመውጋት እንደማለት ነው። ሲሪየስሊ። ስለዚህ እግር ስሩ ኮቾች ለማለት ነው። ይሄ ቪዲዮ ለጌታቸው ስዊት ቦክስ ነው። ይኸውልህ ጌቾ አንተ አሁን ይኸውልህ እንደዚህ የሚቆጠር ፓክ የለህም። ልገብቷል በራስህ ሎጂክ ማለት ነው። ከላይ ያለው ሰውነት አሁን ሊትራሊ በርሜል ነው የምትመስለው። ቀጥ ያለ በርሜል አቋም ነው ያለው። ስለዚህ በራስህ ሎጂክ አንተ አሁን ፓክ የለህም። ስለዚህ አንተ አሁን ስለ አብስ ወይም ደግሞ ስለ ሆድ ወይ ስለ አፐር ቦዲ የማውራት ማንዴት የለህም ማለት ነው። ገብቷል? ሎወር ቦዲ ጄኔቲክስ የሚባል ነገር አለ። ጄኔቲክስ ማተር ያደርጋል። አንዳንድ ሰው ቀጭን ሆኖ ስትሬንግዝ ያለው ፓወር ያለው ሰው አለ። ሳይዝ ማተር ያደርጋል። አዎ ሳይዝ ቢኖረው ጥሩ። ሳይዝ እንዲኖራችሁ ስሩ አንድ ነገር ነው። ግን አሁን ቀጥታ ግን መጥቶ እግሩን ቁምጣ ያላረገ ሰው ምናምን ትሬነር አይደለም ማለት ምን ማለት ነው? በራስህ ሎጂክ አንተ ራሱ ትሬነር መሆን አይደለም በጂም ቤት በር ማለፍ የለብህም ብሎ እንደመናገር ነው። ምክንያቱም ፓክ የለህም። አይቼዋለሁ ሰውነትን ሊትራሊ ፓክ የለህም። ስለዚህ በዛ ሎጂክ እንደመሄድ ነው። ቁምጣ ሰው የምርጫ ጉዳይ ነው፣ የልብስ ምርጫ ጉዳይ ነው። አንዳንድ ሰው ቁምጣ አድርጎ መስራት ሊወድ ይችላል። አንዳንዱ ጭራሽ ኮንፈርት ላይ ሰጠው ይችላል። ቁምጣ ሙሉ ለሙሉ አድርጎ ሊሰራ ይችላል። ያ ማለት ግን ያ ሰው ትሬነር አይደለም እስከ ማለት ደረጃ አያደርስም። በራስ ሎጂክ አንተ ራሱ ፓክ የለህም። አንተ የጂም ትሬነር መሆን አይደለም በጂም ቤት በር ማለፍ የለብህም ብሎ እንደመናገር። ሰላም ቤተሰቦቼ፣ የጂም ባለቤት ሆናችሁ መስራች ሆናችሁ እንደዚህ አይነት ፓክ ከሌላችሁ፣ እንደዚህ አይነት ደረት ከሌላችሁ፣ ሾልደር ከሌላችሁ፣ እንደዚህ ቅርጻችሁ ማይታይ ከሆነ ጀርባችሁ እንደዚህ ማይታይ ከሆነ ስታሰሩ ለሚሰሩ ሰዎች ምንም ሴንስ የለውም። ስለዚህ ማመስረት ብቻ ጥቅም የለውም። እናንተ እንደዚህ አይነት ሰውነት እንዲመጣላችሁ መስራት ነው። ይሄ ደግሞ የሚመጣው በመስራት ነው። በመውራት ምናምን የሚመጣ ነገር አይደለም። በመስራት የሚመጣ ነገር ነው። አመሰግናለሁ። ይሄ ለፊትነስ ላይ ላላችሁ ሰዎች የተሰራ ቪዲዮ ነው። ፊትነስ ላይ ላላችሁ ትሬነሮች ምትሆኑ ይችላላችሁ፣ ብቻ ስፖርት ላይ ያላችሁ ሰዎች ነው። እንደ አንድ ከታች ተነስቶ ጥሮ ግሮ ሰርቶ ለፍቶ እንደመጣ ሰው ኤክስፒሪየንስ ሼር ማድረጋችሁ። በህይወቴ እጅግ በጣም ብዙ ኔጌቲቭ ቲንከሮች፣ እጅግ በጣም ብዙ ኔጌቲቭ አስተሳሰብ ያላቸው ሰዎች፣ ባድ ስፒሪት ያላቸው ሰዎች በጣም ብዙ ሰዎች ገጥሞኝ ያውቃሉ። ሁሌም እነዛን ሰዎች ሪቬንጅ እያረኳቸው ነው ማለት በሰክሰስ ነው ሪቬንጅ ማረጋቸው፣ እያሸነፍኳቸው ነው የመጣሁት። እነዛ ሰዎች በጣም ኔጌቲቭ ስለሆኑ የናንተን መውደቅ የናንተን ሰፈር ማድረግ በእናንተ ማዘን ውስጥ የነሱን ደስታ ለማግኘት ይሞክራሉ። የሚገርማችሁ ነገር እነዚህ ሰዎች ኦልዌይስ ምንም ደስታ የላቸውም ቤታቸው ውስጥ ክሬቲቭ አይደሉም። ግን ምን ያደርጋሉ? የእናንተን ደስታ ማጨለም፣ የእናንተን ቢዝነስ መዝጋት፣ የእናንተን እንጀራ ለመብላት መሞከር፣ እነዚህ አይነት ነገሮችን የተለመዱ ነገሮች ናቸው። ዝም ብላችሁ አካውንታቸውን ገብታችሁ እዩት፣ ፍሮም ዘ ስክራች እዩት። እነዚህ ሰዎች ዓላማ የላቸውም። ዓላማቸው the only thing በእናንተ የራሳቸውን እንጀራ ማሳደግና እናንተ ዲስትሮይ በማድረግ እነሱ ደስታቸውን ማግኘት ነው። መመክራችሁ ነገር ምንድነው? ኔጌቲቭ ኢነርጂ ያላቸውን ሰዎች ኔጌቲቭ ፒፕልን
ዲስትሮይ አድርጉ፣ እለፏቸው፣ አትስሟቸው። ነገ ማድረግ የምትፈልጉ ከሆነ ነገ መቀየር የምትፈልጉ ከሆነ ፎከስ ኦን ዩር ጎል፣ እናንተ የምትፈልጉት ዓላማ ላይ ብቻ ፎከስ አድርጉ። ካልሆነ ምንድነው የሚባለው? ካልሆነ እነሱ ይጮሃሉ። እነሱ የምትሰሟቸው ከሆነ ከነገ ወዲያ የሚያቆሙ ሰዎች አይደሉ። እነዚህ ሰዎች በቃ ዓላማቸው ህልማቸው ነው። እነሱ ብቻ አይደሉም፣ አካባቢ ያሉትን ሰዎች በሙሉ ይወክላሉ። ከዛስ እንደነሱ ኔጌቲቭ እንዲያስቡ በቃ የእናንተን መውደቅ፣ የእናንተን መረበሽ፣ የእናንተን ስኬት ማጣት ብቻ ነው የሚፈልጉት። ስለዚህ ጀስት ፎከስ ኦን ካሽ፣ የምታገኙት ጥቅም ላይ፣ የምታገኙት ቤኔፊት ላይ፣ የምትቀይሩት ሰው ላይ፣ የሀገር አንድነት ላይ ስሩ። ምክንያቱም እናንተ በረከት የምታገኙት ፖዚቲቭ ስትሆኑ ብቻ ነው፣ መልካም ሰው ስትሆኑ ብቻ ነው፣ ለሰዎች መልካም ነገር ስታደርጉ ብቻ። እነዛ ኔጌቲቭ ሰዎች በፍጹም ደስተኞች ሊሆኑ አይችሉም። ሁሌ ይጮሃሉ ቢኮዝ እናንተን ማናደድ ስለሚፈልጉ፣ እናንተን ማበሳጨት ስለሚፈልጉ። ዜን ከዛስ ደስታ የላቸውም። በቃ ሁሌ ደስታ የላቸውም። በቃ ነገ አንድ ሰው ያነሳሉ፣ ከነገ ወዲያ የሆነን ሰው፣ ከዛ በኋላ የሆነን ሰው። ስለዚህ ደስተኛ የምትሆኑ የምትፈልጉ ከሆነ እንደኔ ለፍታችሁ ስኬታማ መሆን የምትፈልጉ ከሆነ the only thing ጆሮአችሁን ጥጥ አድርጋችሁ ዓላማችሁ ላይ ብቻ ፎከስ አድርጉ። ውሻ ይጮሃል፣ ግመሎቹ ይራመዳሉ። ካልሆነ በትንሽ በትልቁ የምትበሳጩ ከሆነ እነሱን የምትሰሟቸው ከሆነ አያቆም። ቢኮዝ የነሱ ህይወታቸው የተመሰረተው በዛ መንገድ ስለሆነ that's why ለዛ ነው በረከትን ቤታቸው የማይገባው፣ ለዛ ነው በረከት የማያገኝ፣ ለዛ ነው ብሌሲንግ አጠገባቸው የማይደርሰው። ስለዚህ በረከት የምትፈልጉ ከሆነ እግዚአብሔርን ያዙ፣ ከዛ በኋላ ስሩ፣ ታትሩ፣ ታሸንፋላችሁ። that's why እኔ ያሸነፍኩት እንደዛ አድርጌ ነው። so focus on your goal። እሺ ራሳችሁ ላይ ቫልዩ አድ አድርጉ። ማንንም ኔጌቲቭ ኢነርጂ ያላችሁን ሰዎች አስቡ። ኔጌቲቭ ፒፕል በጣም አለ፣ ኤቭሪዌር ነው ያለው። አትስሟቸው ለማለት ፈልጌ ነው። ቴንክ ዩ ሶ ማች። ትናንትና በሰራሁት ጣኞች እግር ቪዲዮ ብዙዎቻችሁ ፐርሰናል አድርጋችሁታል። የደበራችሁና ያኮረፋችሁ አላችሁ። ፐርሰናል ለምን ታረጉታላችሁ? እኔ ይኸውላችሁ አንዳንድ ጊዜ እያሰባችሁ አድርጉ። የሆነ ሰው የሆነ ነገር ሲናገር ቀጥታ ከእናንተ ጋር አታርጉት። ቀጭን እግር ያላችሁ ደብሯችኋል፣ ጥሩ እግር ያላችሁ ደስ ብሏችኋል። ፐርሰናል አድርጋችሁታል፣ አታርጉት። ለምሳሌ ደግሞ በኔ ሆድ እንትን ያላችሁ ሰዎች አላችሁ። እዚህ ጋር ይኸው፣ እዚህ ጋር እዩት። እዚህ ጋር ተርቤ ነው፣ አያችሁት? ተርቤ ነው። እዚህ ጋር ደግሞ ጠግቤ ነው። እኔ ማለት የፈለኩት ነገር ልንገራችሁ። አዘ ፐርሰናል አሁን ሲሪየስ ልሁን። አዘ ፐርሰናል ትሬነር እንደ ኮች የእናንተ ፊዚክ የሚታይ የእናንተ ሰውነት እግራችሁ ጨምሮ ሆዳችሁ ጨምሮ አፐርባዳችሁ ጨምሮ የእናንተ የመጀመሪያ ማስታወቂያችሁ ወይም ደግሞ የገንዘብ ምንጫችሁ እሱ ነው። ይሄን ማመን አለባችሁ። እውቀት ከሌላችሁ ሌላ ችግር ነው፣ እሱም አንድ ችግር ነው። እውቀት ኖሯችሁ ደግሞ ጥሩ ፊዚክ ከሌላችሁ በጣም አስቸጋሪ ይሆንባችኋል ፐርሰናል ትሬነር ለመሆን እና ገንዘብ ለመስራት። ገንዘብ ሰርታ ደግሞ ሰውነታችሁ ጥሩ ሆኖ ሰዎች መቀየር የማይችል እውቀት ከሌላችሁ እሱም ችግር ነው። ሁለቱም ይኖራችሁ